ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ዛሬ የተከሰቱ ታላላቅ ዓለም አቀፍ ጉዳዮችን ይዘንላችሁ ቀርበናል። በዓለማችን ላይ የተከሰቱት ዋና የፖለቲካ የዲፕሎማሲና የወታደራዊ ውጥረቶችን በሰፊው እናጋራችኋለን። በመጀመሪያም ወደ ዋና መረጃዎች ስናልፍ በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ኢትዮጵያውያን ከፍተኛ ጭንቀት ውስጥ ይገኛሉ። ከሞትኩ በኋላ መርዶ መንገር ይሻላል ሲልም ያሰማ አነጋጋሪ መረጃንም አካተናል። በዶክተር ደብረጽዮን የሚመራው ህወሓት የመንግስት ሰራተኞችን ደሞዝ ማገዱ፣ ትምህርት ቤቶች እስከ ግንቦት 30 በአስቸኳይ እንዲዘጉ መወሰኑ፣ ለአዲሱ ጦርነት ዝግጅት የተደረገ መሆኑን የተሰማውን የትግራይ ክልል አሳሳቢ ውጥረትም አካተናል። የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ ይፋ መመስረቱን፣ በመቀሌ ያለውን አስተዳደር በአጭር ጊዜ ውስጥ እንደሚያስወግደው ያስታወቀውን የአዲስ አበባ አዲሱን የፖለቲካ ጥምረትንም ጉዳይ እናስደምጣቸዋለን። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅ እና ሌሎች ተጠርጣሪዎችን በገንዘብ ዋስትና እንዲፈቱ ከፍተኛ ፍርድ ቤት ትዕዛዝ የሰጠበትን የፍርድ ቤት ውሳኔንም አካተናል። በኦሮሚያና በሲዳማ ክልል አዋሳኝ አካባቢ በተነሳው ድንገተኛ የገበያ ላይ ጥቃት ከ10 በላይ ንጹሃን ዜጎችን የቀጠፈውን በርካቶች የተሰደዱበትን ደም አፋሳሽ የአዋሳኝ አካባቢ ግጭትንም አካተናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እያለን ወደ ዕለቱ ዝርዝር መረጃዎች እናልፋለን። ወደ አገር ውስጥ የመጀመሪያ ልብ ሰባሪ ዘገባችን ስናልፍ በሳውዲ አረቢያ እስር ቤት ውስጥ የሚገኙና የሞት ፍርድ የተፈረደባቸው በርካታ ኢትዮጵያውያን ስደተኞች በአሁኑ ወቅት በአስከፊ የስነ ልቦና ጭንቀት ውስጥ ይገኛሉ ተባለ። ሰሞኑን ክብሮም የተባለው ኢትዮጵያዊ ላይ የሞት ቅጣት መፈጸሙን ተከትሎ ሌሎች የሞት ፍርድ የተፈረደባቸው ዜጎች መተኛትና የአይምሮ ረፍት ማግኘት እንዳልቻሉም በምሬት እየተናገሩ ይገኛል። እስረኞቹ ከእስር ቤት ውስጥ በላኩት መረጃ የሚሰጠንን ምግብ እንኳን መብላት አልቻልንም፣ ቀናችን በከፍተኛ ፍርሃት እየቆጠርን ነው ይላል። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲና ቆንስላ ጉዳዩን ቢያውቅም ሊደርስላቸው እንዳልቻለ እስረኞቹ አምረው ይገልጻሉ። በእስር ቤት ግድያም ላይ የተገጠመውን ስልክ በመጠቀም ወደ ኤምባሲው በተደጋጋሚ ቢደውሉም ስልክ ብዙ ጊዜ እንደማይነሳ፣ ከተነሳ ምንም አይነት ተስፋ ሰጭ ምላሽ እንደማይገኝ ነው ያስረዱት። እስረኞቹ መካከል ዘውዱ የተባለው ስደተኛ ሲናገር ሌላው ቀርቶ ፍርዳቸውን ስለተፈጸመባቸው ስደተኞች ለኤምባሲው ነግረናቸው መጀመሪያ ላይ ሊያምኑን አልቻሉም። እንደ አደንዛዥ ዕፅ በማዘዋወር የተገደለው ሀበሻ የለም አሉን። ከ3 ቀን በኋላ ግን መጥተው አረጋገጡ ሲል የቆንስላውን መዘግየት በትዝብት ይገልጻል። ሌላኛው እስረኛ ሀብቶም ደግሞ መንግስት ለዜጎች ትኩረት ባለመስጠቱ ሙሉ በሙሉ ተስፋ እንደቆረጠ ይናገራል። ሌላው ቢቀር የሞት ፍርድ ወደ እስራት እንዲቀየርልን መነጋገር ይቻል ነበር። ባለማወቅ አንዴ ተሳስተናል። በሞት ሳይሆን በእስራትና በምህረት ማለፍ ይቻል ነበር ካለ በኋላ ቤተሰቦቼ የሞት ፍርድ እንደተፈረደብኝ ሰምተው ከሚጨነቁ ፍርዱ ከተፈጸመ በኋላ መርዶ ቢነገራቸው እመርጣለሁ ሲል የደረሰበትን የጭንቀት ጥግ ገልጿል። ይህን አስከፊ ሁኔታ በተመለከተ ሂውማን ራይቶች ባወጣው ሪፖርት የሳውዲ ባለስልጣናት በኢትዮጵያውያን ስደተኞች ላይ የሚጣለውን የሞት ቅጣት በአስቸኳይ እንዲያቆሙና ጉዳዩን በዓለም አቀፍ ሕግ መሰረት እንዲገመግሙ ተማጽኗል። የኢትዮጵያ ውጭ ጉዳይ ሚኒስተርም በፍጥነት ጣልቃ በመግባት የቆንስላውን ድጋፍ እንዲያደርግ ጠይቋል። የሃይማኖት አባቶች ድምጻቸውን እያሰሙ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጻፉት ደብዳቤ ልጆቻችን ኑሯቸውን ለማሻሻል በተሰደዱበት ሀገር ሊገደሉ ተቃርበዋልና መንግስት የሞት ፍርድ እንዲነሳ ልዩ ትኩረት ሰጥቶ ከሳውዲ ከፍተኛ ባለስልጣናት ጋር እንዲወያይ ጠይቀዋል። በተመሳሳይ የትግራይ እስልምና ጉዳይ ጠቅላይ ምክር ቤት የታሪክና የነቢዩ መሐመድን ምክር በመጥቀስ ለኢትዮጵያውያን ምህረት ጥሪ አቅርበዋል። ጉዳዩ በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የሳውዲው አረቢያ ምክትል የውጭ ጉዳይ ሚኒስትር ዋልድ አልጃዲ በአዲስ አበባ ባደረጉት ውይይት ላይ የተነሳ ቢሆንም እስካሁን ተግባራዊ ለውጥ አልታየም ተብሏል። ዳ የሚገኘው የቆንስላ ጽሕፈት ቤት ኃላፊ አምባሳደር ጣፋ ቱሉ ዳዲ በጉዳዩ ላይ እየሰራን ነው፣ ግን ስለ ዝርዝሩ ማውራት አልችልም በሚል አጭር ምላሽ ሰጥቷል። በተያያዘ መረጃ
በትግራይ ክልል የፖለቲካ አመራር ላይ አዲስ ለውጥ በታየበት በዚህ ወቅት ዶክተር ደብረጽዮን ገብረ ሚካኤል ለሳዑዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋርሃን አል ሳዑዳዊ ደብዳቤ መጻፋቸውን ተሰምቷል። በደብዳቤውም በሀገሪቱ የሞት ፍርድ የተፈረደባቸው በመቶዎች የሚቆጠሩ የትግራይ ተወላጆች ወንጀለኞች ሳይሆኑ በጦርነቱ ሰብአዊ ቀውስ ምክንያት የተሰደዱ በመሆናቸው ምህረት እንዲደረግላቸው ተማጽነዋል። የፌዴራል መንግስቱ እስካሁን እንዲህ ያለ ይፋዊ የዲፕሎማሲ ደብዳቤ አለመላኩ ግን ብዙዎችን ዘንድ አነጋጋሪ ሆኗል። ወደ ቀጣዩ አነጋጋሪ መረጃችን ስናልፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ ክልል ለሚገኙ ለማንኛውም የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ እንደማይከፈል የሚል ጥብቅ መመሪያ ማስተላለፋቸውን ታውቋል። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሁፍ ትዕዛዝ ለ2 ወራት ደሞዝ የለም፣ ይህን ከወዲሁ እወቁት ሲሉ አስጠንቅቀዋል። ምንም እንኳን ቡድኑ ለዚህ ውሳኔ እንደ ምክንያት ያቀረበው የሀብት ውስንነት መኖሩን እና የፌዴራል በጀት ከልክሎናል የሚል ቢሆንም የፖለቲካ ተንታኞች ግን ውሳኔው ህወሓት የመንግስት ሰራተኛውን ደሞዝ ለጦር መሳሪያ ግዥ በመዋል ለሌላ አዲስ ጦርነት እያደረገ ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው እያሉ ይተቻሉ። በዚህ ጋር በተያያዘ በክልሉ በትምህርት ስርዓት ላይ ያልተጠበቀ ድንገተኛ ውሳኔ አሳልፏል። በዶክተር ደብረጽዮን የሚመራው ቡድን በትግራይ ክልል የሚገኙ ሁሉም ትምህርት ቤቶች በ20 ቀናት ውስጥ ፈትነው አጠናቀው እስከ ግንቦት 30 ቀን ሙሉ በሙሉ እንዲዘጉ ጥብቅ መመሪያ አወርደዋል። ይህ ውሳኔ የዘንድሮውን የትምህርት ዘመን ከመደበኛው ጊዜ በ1 ወር ያህል ቀድሞ እንዲያበቃ የሚያደርግ ነው። ምንጮች እንደገለጹት ይህ ውሳኔ የተላለፈው በሰኔ ወር አዲስ ጦርነት ለመክፈትና የአስቸኳይ ጊዜ አዋጅ ለማወጅ ካለው እቅድ ጋር የተያያዘ ነው። ዶክተር ደብረጽዮን የጠቅላይ ሚኒስትሩ አብይ አህመድን ውሳኔ በመሻር ጄኔራል ታደሰ ወረደን ከኃላፊነት ካስወገዱና የደጀንን ቢሮ ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ላይ ይህንን የትምህርት ሰሌዳ ማሳጠሪያ መመሪያ አጽድቀዋል። ትምህርት ቤቶች ከመደበኛው የትምህርት እቅድ ውጭ ተማሪዎችን በአስቸኳይ ፈትነው ለማሰናበት የሚቀጥለው ሳምንት ጀምሮ ፈተና ለመስጠት እየተዘጋጁ ይገኛል። ከዚህም በተጨማሪ ቡድኑን በፕሪቶሪያው ስምምነት መሰረት ትጥቅ ፈትተው የተሸኙ የቀድሞ ተዋጊዎች በተለያዩ አካባቢዎች መልሶ ወጣቶችን በግዳጅ ለውትድርና በመመልመል ላይ እንደሚገኝ ተገልጿል። ይህ ያልተጠበቀ ድንገተኛ ጥሪ በትግራይ ነዋሪዎችና ወላጆች ዘንድ ከፍተኛ የመደናገጥና የስነ ልቦና ስጋት በከፍተኛ ደረጃ እንዳናረው ነዋሪዎች ይናገራሉ። በትግራይ ክልል ውስጥ ያለውን ፖለቲካ ውጥረት ይበልጥ የሚያፏፉም ሌላ አዲስ የፖለቲካ ክስተት በአዲስ አበባ ተመዝግቧል። በአዲስ አበባ ከተማ የትግራይ ሰላምና ለውጥ ምክር ቤት የተባለው አዲስ ጥምረት በይፋ መመስረቱን ታውቋል። ይህ ምክር ቤት በምርጫ ቦርድ እውቅና ያገኙ 4 ታዋቂ ፓርቲዎችን ማለትም ስምረት፣ ባይቶና፣ አራናና ትግራይ እና ተንሳኤ ሰባ እንደርታ ጨምሮ ከተለያዩ ሲቪል ማህበራት ተጽዕኖ ፈጣሪዎች የተወጣጣ ስብስብ ነው። የምክር ቤቱ መስራች አባል የሆኑት የስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ አቶ ብርሃነ ገብረ ኢየሱስ እንደገለጹት የዚህ ስብስብ ዋነኛው ዓላማ በትግራይ ክልል መሰረታዊ ስርዓታዊ ለውጥ ማምጣት እና በመፈንቅለ መንግስት የክልሉን ስልጣን የተቆጣጠረውን ኃይል በአጭር ጊዜ ውስጥ ማስወገድና መቀሌ መግባት ነው ብለዋል። አቶ ብርሃንም በጥቅሉ ቡድኑን እያሉ የጠሩት አካል በትግራይ ህዝብ ላይ ኢኮኖሚ ጫና፣ የመልካም አስተዳደር እጦት፣ የጸጥታ መደፍረስና ዝርፊያ እየደረሰ መሆኑን ገልጸዋል። ይህ አካል ህዝባዊ ወያኔ ሓርነት ትግራይ ህወሓት ስለመሆኑ በቢቢሲም የጠየቁት አስተባባሪዎች ከመጥራት ቢቆጠውም ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል፣ አሁን ያለው በህወሓት ስም የተደራጁ ህገወጥ ቡድን ነው ብሏል። አክለውም ይህ ኃይል የፕሪቶሪያውን ስምምነት በመጣስ በፌዴራል መንግስት ስልጣናቸውን ለ1 ዓመት የተራዘመላቸውን የጊዜያዊ አስተዳደሩን ፕሬዝዳንት በመፈንቅለ መንግስት አስወግዶ ስልጣኑን የያዘ ህጋዊ ያልሆነ የጦረኛ ቡድን ነው ሲሉ ወንጅለውታል። ምክር ቤቱ ይህንን አፋኝ የተባለው ኃይል ለማስወገድ ሁሉን አቀፍ የትግል ስልት እንደሚጠቀምና ክልሉን ወደ አዲስ የደም ማፋሰስ ትርምስ በሚያስገባ መልኩ እንደሚንቀሳቀስ አስታውቋል። አዲሱ ስብስብ በፌዴራል መንግስት ድጋፍ የተቋቋመ ነው መባሉ አሉባልታ ሲሉ ያስተባበሉት አቶ ብርሃነ ከአባላቶቻቸው የሚገኙት የገንዘብ ድጋፍ ብቻ እንደሚንቀሳቀስም ገልጸዋል። ወደ ቀጣይ የፍርድ ቤት ዜናችን ስንሻገር የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱ የተጠርጣሪውን ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮ ምክትል ስራ አስኪያጅ ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና አስይዘው ከስር እንዲፈቱ ተሰጥቷል። ባስተላለፈው ውሳኔ መሰረት የቴዲ አፍሮ ምክትል ስራ አስኪያጅና ያሲን የተባለው ተጠርጣሪ እያንዳንዳቸው
የ100 ሺህ ብር ዋስትና፣ የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው 50 ሺህ ብር ዋስትና አስይዘው እንዲፈቱ ፍርድ ቤቱ ፈቅዷል። የድምፃዊ ቴዎድሮስ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጇ በፌዴራል ፖሊስ ቁጥጥር ስር ውለው ካለፈው 1 ወር ገደማ ምርመራ ሲካሄድባቸው መቆየቱ ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ከፖሊስ ተጨማሪ ምርመራ ጊዜ ፈቅዶ ጉዳዩን ለተለዋጭ ቀጠሮ ሰጥቶ ነበር። ሆኖም የተጠርጣሪዎቹ ጠበቆች የመጀመሪያው ደረጃ ፍርድ ቤት የዋስትና መብት በመከልከል የሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛ ፍርድ ቤት ይግባኝ በማለታቸው ነው የዛሬውን ውሳኔ ሊሰጥ የቻለው። ነገር ግን ይህ ዜና እስከተጠናከረበት ሰዓት ድረስ ተጠርጣሪዎቹ ከስር አልተለቀቁም። የፌዴራል ፖሊስ የከፍተኛው ፍርድ ቤት ዋስትና ውሳኔ ተቀብሎ ተጠርጣሪዎችን ይለቃቸዋል ወይም ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ይጠይቃል የሚል ጉዳይ በሚቀጥሉት ቀናት ግልጽ ይሆናሉ ተብሎ ይጠበቃል። በመጨረሻም በሁለት የሀገራችን ክልሎች አዋሳኝ አካባቢዎች ስለተቀሰቀሰው አሳሳቢ ግጭት መረጃ እናስደምጣችኋለን። በኦሮሚያ ክልል ምዕራብ ጉጂ ዞን ሀርናፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጨሬ ወረዳ አዋሳኝ አካባቢዎች ትላንት ከሰዓት በኋላ በተቀሰቀሰውና አሁንም በቀጠለው የተኩስ ልውውጥ ከ10 በላይ ንጹሃን ዜጎች መገደላቸው ተረጋግጧል። የግጭቱ መነሻ አካባቢ የሆነው የጉባኤ ሄማ ሰፈራ የሁለቱም ክልል ህዝቦች ለዘመናት አብረው በጋራ በሰላም የሚኖሩበት ሰፈራ እንደነበረ ነዋሪዎች ይናገራሉ። ይሁን እንጂ ትላንት ከቀኑ 9 ሰዓት ገደማ ላይ የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት በጎባ ሄማ ገበያ ላይ የሀራፋማ ወረዳ በኩል ድንገተኛ ጥቃት ተሰንዝሯል። የአካባቢው ነዋሪዎች ሁኔታውን ሲገልጹ ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩል ተኩስ ተከፍቷል። በዚህም ሳቢያ በሁለቱም በኩል ሰዎች ሞተዋል። በሲዳማ ክልል በኩል ብቻ ከ6-10 የሚደርሱ ሰዎች ህይወታቸው ማለፋቸው ገልጸዋል። አሁንም በአካባቢው ተኩስ መኖሩን የገለጹ ሲሆን በርካታ ቁጥር ያላቸው ሰዎች ቀያቸውን ጥለው እየሸሹ ይገኛሉ። የቆሰሉ ሰዎችን ወደ ጭሬ የመጀመሪያ ደረጃ እና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳጌሶ በሰጡት ቃል በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀጣይ ሰላም ለመመለስ የፖለቲካ አመራሩ በስፍራው እንደሚገኝ ገልጸው የሟች ቁጥርን ከመግለጽ ግን ተቆጥበዋል። የተከበራችሁ ተከታታዮቻችን ዛሬ ይዘንላችሁ የቀረብናቸው ሀገራዊና ዓለም አቀፍ ዋና መረጃዎች እኒህ ይመስሉ ነበር። በሳውዲ በጭንቀት ላይ ያሉ ዜጎችን ጉዳይ፣ በትግራይ እየታዩ ያለውን አዳዲስ የጦርነት ስጋት ምልክቶችና የአዋሳኝ አካባቢዎች ግጭት በአስቸኳይ እልባት እንዲያገኙ የሁላችን ምኞት ነው። ለሳቱ የያዝናቸው መረጃዎች እኒህ ይመስሉ ነበር። በየዕለቱ የሚመጡ አዳዲስና ያልተሰሙ ሰበር መረጃዎች በጥልቀት ለማግኘት የዩቲዩብ ቻናላችን ላይክ እንዲሁም ሳብስክራይብ ማድረግ እንዳይረሱ። የዛሬው ክስተቶች በተለይም በትግራይ ክልል የታወጁት ውሳኔዎች ሀገሪቱን ወዴት ይወስዱታል ብለው ያስባሉ? አስተያየቱን በኮሜንት መስጫው ላይ ያጋሩን። ኦርቶጵያ የሁሉም ሚዲያ